ድንግል ማርያም ሰላሜ ነሽ አልርቅም ከመቅደስሽ በረታም መከራው አንቺ ምልጃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 18 ቅዱስ ኤስድሮስ ሰማዕት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 18 በዚች ቀን የሰማዕት ቅዱስ ጽና ጓደኛው የከበረ ኤስድሮስ በሰማዕትነት አረፈ። ጻና ግን ፈርማ በሚባል አገር ለአገር ገዢው ከጦር ሰራዊቱ ወይም ወታደር ነበረ። እርሱ ከደቅሲያ ሰዎች ወገን ነው። ከግብጽ ጸጉር ልብሶችንም ለሚሰራ ለኤስድሮስ ወዳጁ ነው። ሁለቱም ሰርተው ከሚያገኙት ለድኖችና ለችግሮች ይመጸውታሉ። በአንዲቱ ሌሊትም ከእርሷ ጋራ አክሊሎች ያሉ ድንግል ሴት በራሷ ላይ ስታኖረው ሁለቱም ራእይ። ከእንቅልፋቸውም በነቁ ጊዜ ያንን እንዴት እንዳዩት ተነጋገሩ። ምስክሮቹ ሊሆኑ የጠራቸው እግዚአብሔር እንደሆነ አውቀው እጅግ ደስ አላቸው። ከዚህም የተነስተው ሄደው ወደ መኮንኑ ደረሱ። ቅዱስ ጽናም ትጥቁን ፈቶ በመኮንኑ ፊት ጣለው። ሁለቱም በጌታችን በኢየሱስ ክርስቶስ በክብር ባለቤት ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም ነገራቸውን ሰምቶ አስረው ይደበድባቸው ዘንድ አዘዘ። እግዚአብሔርም መልአኩን ልኮ አዳናቸው። ከዚህ በኋላ መኮንኑ ወደ እስክንድርያ ቅዱስ ጽናን ላከው። ቅዱስ ኤስድሮስን ግን በዚያው ተወው። ከጥቂት ቀኖችም በኋላ የእስክንድርያው መኮንን ቅዱስ ጽናን ወደ ፍርማ ከተማ መለሰው። ሁለቱም ቅዱሳን ተገናኙ። በመገናኘታቸው ደስ ብሏቸው በላያቸው በእያንዳንዳቸው የደረሰውን መከራ ተነጋገሩ። ዳግመኛም በቅዱስ ኤስድሮስ አዘቅትን ይቆፍሩለት ዘንድ በአዘቅቱም ውስጥ እሳትን አንድደው ቅዱስ ኤስድሮስን እንዲጨምሩት መኮንኑ አዘዘ። ቅዱሱም ጥቂት እስኪጸልይ ይታገሱት ዘንድ ወታደሮቹን ለመናቸው። ወደ ጌታችንም ነፍሱን ይቀበል ዘንድ ለስጋውም ያስብ ዘንድ ጸለየ። ከዚህም ወደ እሳቱ ጉድጓድ ቀረበ። ወደ እሳቱም ጉድጓድ ጨመሩት። ነፍሱንም በእግዚአብሔር እጅ ሰጠ። በስጋውም ላይ ምንም ጉዳት አልደረሰም። መልአኩም አልተለወጠም። የቅዱስ ጽናም እናትም ከሚወደው ጓደኛው ስለመለየቱ ታለቅሳለት ነበር። በዚያም ስጋውን ተሸክመው ወሰዱ። የስደቱን ወራት እስኪፈጸም በመልካም ቦታ አኖሩት። ቅዱስ ኤስድሮስም ምስክር ሆኖ በሞተ ጊዜ የቅዱስ ጽና እናት ብዙ መላእክት የቅዱስ ኤስድሮስን ነፍስ ይዘው በታላቅ ክብር ወደ ሰማይ ሲያሳርጓት አየች። እግዚአብሔርም ሁላችሁን የክርስቲያን ወገኖች በጸሎት ይማረን ለዘላለሙ አሜን። አርኬ ሰላም ለኤስድሮስ እምነ ሴጠ አምር ግብረ አዱ ዘይሃቡ ምጽዋተ እለ ፈቀዱ ምንዳቤተ ፈጽሞ ወክናኔተ ለለአሃዱ በዕለተ ወእየ ላዝክተ እሳት በነዱ መላእክት ነፍሶ በሰባት ወሰዱ። በመምህር ዲያቆን ዮርዳኖስ የተጻፈ። ቅዱስ ኤስድሮስ ሰማዕትነት በክርስትና ለሃይማኖት የሚከፈል የመጨረሻው ዋጋ መስዋዕትነት ነው። ሰው ለፈጣሪው ሰውነቱን ሊያስገዛ ሀብቱን ንብረቱን ሊሰጥ ይችላል። ከስጦታ በላይ ታላቅ ስጦታ ግን ራስን አሳልፎ መስጠት ነው። ራስን መስጠት በትዳርም ሆነ በምናኔ ውስጥ ይቻላል። የመጨረሻው ደረጃ ግን ሰማዕትነት ነው። አማን መነኑ ሰማዕት ጣዕመ ለዛ ዓለም ወታገሱ ሞተ መሪረ በእንተ መንግስተ ሰማያት እንዳለው ቅዱስ ኤፍሬም ሶርያዊ። ሰማዕትነት ማለት መራራውን ሞት ስለ ፍቅረ እግዚአብሔር ሲሉ መታገስ ነው። እርሱ ቅሉ መድኃኒታችን ክርስቶስ የሰማይና የምድር ጌታ ሲሆን ኀፍረተ መስቀልን ታግሶ ሙቶልን የለ። በዓለም ያሉ ብዙ እምነቶች ስለመግደል በቀጥታም ሆነ በተዘዋዋሪ ያስተምራሉ። ክርስትና ግን መሞትን እንጂ መግደልን የሚያመለክት ሕግ የለውም። እርሱ ባልተቤቱ ጥላቶቻችሁን ውደዱ፣ የሚረግማችሁን መርቁ፣ ስለሚያሳድዷችሁ ጸልዩ ብሏልና የማቴዎስ ወንጌል ምዕራፍ 5 ከቁጥር 44። ነገር ግን ዕለት ራሳችንን በሃይማኖትና በምግባር ካልኮተኮት ነው ክርስትና በአንድ ጀንበር
ፍጹም የሚኮንበት እምነት አይደለምና በፈተና መውደቅ ይመጣል። በተለይ የዘመኑ ክርስቲያን ወጣቶች ልናስተውል ይገባል። የቀድሞው ወጣት ሰማዕታት ዜና የሚነገረን እንድንጸና ነውና። ቤተ ክርስቲያናችን ኢትዮጵያዊን የጎንደር ዘመን ሊቅ ጨምሮ በዚህ ስም የምትዘክራቸው አያሌ ቅዱሳን ሊቃውንት አሏት። ዛሬ የምናከብረው ሰማዕቱ ቅዱስ ኤስድሮስ በዘመነ ሰማዕታት የነበረ ቅዱስ ጽና የሚባል ደግ ጓደኛው የነበረው ሁለቱ እናቶቻቸው እንደሚገባ ያሳደጓቸው የሶስተኛው መቶ ክፍለ ዘመን ክርስቲያኖች ነበሩ። በወጣትነት ዘመናቸው በድንግልና ቅዱስ ጽና የሰራዊት አለቃ፣ ቅዱስ ኤስድሮስ ደግሞ የልብስ ዝግጅት ባለሙያ ነበሩ። ከሚያገኙት ገቢ ለዕለት ጉርስ ብቻ እያስቀሩ ለነዳያን ይመጸውቱ ነበር። በመከራ ዘመን ዘመነ ሰማዕታት ቅዱሳኑ ያላቸውን ሁሉ ለነዳያን አካፍለው በክርስቶስ ስም መሞት መርጠዋል። በዚህ ቀንም አስቀድሞ ቅዱስ ኤስድሮስ አንገቱን ተሰይፎ የክብር አክሊል ተቀዳጅቷል። ፈጣሪ ከሰማዕቱ ክብር አይለየን፣ አሜን። መጋቢት 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ኤስድሮስ ሰማዕት። ወርሃዊ በዓላት፦ ቅዱስ ፊልጶስ ሐዋርያ፣ አቡነ ኤስታቴዎስ ሰባኪ ሃይማኖት ረባን፣ አቡነ አኖሪዎስ ዘደብረ ጸጋግ፣ ማር ያዕቆብ ግብፃዊ። የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ፣ ደስ አሰኙም የምትላቸውን ዓመታት ሳይደርሱ ፀሐይ ጨረቃና ከዋክብትም ሳይጨልሙ አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪን አስብ። ሰባኪው ከንቱ ሁሉ ከንቱ ነው ይላል መጽሐፈ መክብብ ምዕራፍ 12 ከቁጥር 1 እስከ 9። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠኑ ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና። ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 7። ስለ ቃሉ የቃሉ ባለቤት ኃያሉ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አሜን አሜን። ዛቅረብኩ ማህሌት አዘክሪ አላፈ ምለተ ተጸምዱ ከዘልፈ ለአምብ ተወከፈ ዘንዴተ መጽሐፈ እንተረሰ ከግዚኦ ጸሪቀ በለቶ ከፈም መላብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ጉሃን ደናግል አደሙ ነክሳት ሄራ ባርኮ ጉባኤ ዛቲ መካን ስካረጋዊ ለኤት ወነውስ ለጻለ ዛጽፎ በክርስቶስ ወለዛ ጽፎን ዘይረስ ለዛ አንቡል ተርጉበል ሳናደስ ወለ ሰማን ቃሉ በዝነ መንፈስ በጸሎተም ማርያም አረቂተ ኩሉ እንባሰ ሁሬ ማርነ ኢየሱስ ክርስቶስ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁሉ ጊዜ እያሳሰበው በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያትና ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የዚህን የጉባኤ ቦታ ባርከው። ይህም መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደረኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ መዛያኬቲ መንግሥተ ኃይሎ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዚእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዩ ሀበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለመ ዓለም አሜን። ማርያም ሰላሜ ነሽ ያርቅም ከመቅደስሽ ረታም መከራ